Hello, this is teacher ንጉስ እንዴት ናችሁ? አሁን ደግሞ በቪዲዮ መጥቻለሁ። እንግሊዘኛን ከቲቸር ንጉስ ጋር ይማሩ ስል በእውነት ይማሩ ማለቴ ነው። ተከታተሉኝ። የት እንደማደርሳችሁ ራሳችሁ ታያላችሁ። Thank you. የዛሬው ርዕሴ to be የሚለው ነው። to be በጣም ተአምረኛ ቃል ነው። በጣም ቀላል ግን በጣም አስፈላጊ፣ በጣም ግራ የሚያጋባ የሚመስል ግን በጣም ቀላል። to be ይከታተሉ፣ ላይክ፣ ሼር፣ ኮሜንት ያድርጉ፣ ለወዳጅ ዘመድ ያጋሩ፣ ሰብስክራይብ ማድረግ በተለይ እንዳይረሱ። የሚለቀቁት ቪዲዮዎች ደግሞ ቶሎ እንዲደርሷችሁ የደወል ምልክቷን መጫን አይርሱ። teacherngus.com to be አንቀሳቃሽ ቨርብ ነው የእንግሊዘኛ to be እና to have። ከዛ በኋላ ወደ ሌሎቹ ቨርቦች ደግሞ ቀስ እያልኩ እገባላችኋለሁ። to be የሚለው በጥሬው ሲቀመጥ ነው። ቤዝ ወርድ ነው። to be ቤዝ ወርድ ነው። ቤዝ ወርድ ስል ገና ሳብጀክት ያልገባለት ማለት ነው። ሳብጀክቶች የምንላቸው እነዚህ ናቸው። ስክሪኑ ላይ የምታዩቸው እነዚህ ሳብጀክቶች ናቸው። ለምሳሌ አይ ስል እኔ ምንም ነገር አላረኩም፣ ምንም ነገር አይናገርም። ኦኬ አይ፣ ዩ፣ ሂ፣ ሺ፣ ኢት እነዚህ ለብቻቸው ሳብጀክቶች ናቸው። ኦልራይት ሰብጀክት ስንል የታሪኩ ባለቤት ማን ምን አደረገ ነው። አሁን ማን ምን አደረገ ውስጥ አንገባም። ማን ምንድነው የሚለው ውስጥ ነው። ስለዚህ to be የሚለው ምንድነው? ቤዝ ወርድ ነው። ስንበት ነው ምን ይሆናል? እቺን አትርሱ። ስንበት ነው ከአይ ጋር I am, you are, he is, she is, it is። አሁን ትርጉም ሰጠኝ። I am ነኝ፣ you are ነህ ወይም ነሽ፣ he is ስለ ሶስተኛ ሰው ሳወራ ወንድ፣ she is ስለ ሶስተኛ ሰው ሳወራ ሴት፣ it is ግዑዝ ለሆነ ነገር ወንድም ሴትም አይደለም። it is ስል እመጣላችኋለሁ። ወደ ውስጥ ስገባ በደንብ ታዩታላችሁ። ኦኬ እስቲ I am ከኔ ጋር I am ስል ነኝ ነው። ኦኬ እንግሊዘኛ ነኝ ማለት አይችልም ለብቻው አይና አምን ማምጣት አለበት። አማርኛ ግን I am ስል እኔ ነኝ አትበሉ። የግድ ነኝ ብትሉ በውስጠ ታዋቂነት እኔ እሚላለሁ። ኦኬ ስለዚህ ከኔ ጋር I am, you are, he is, she is, it is። እሺ እነዚህ የንግግር ፍጥነት አጭር ያደርጋቸዋል ብዙ ጊዜ። አሁን I am የነበረው am ይሆናል። ኦልራይት የንግግር ፍጥነት ለምሳሌ I am a teacher ከማለት እንግሊዘኛ ሲፈጥን am a teacher ይላል። am ኦኬ you are የሚለውንም ሾርት ፎርም ስናደርገው your ይሆናል። ኦኬ you're a teacher, you're a student, you're he is የሆነው የንግግሩ ፍጥነት ምን ያደርገዋል? he's ነው ለማለት he's a student, he's a teacher, he's a business person, he's she is የሆነው ደግሞ አጭር ፎርም አለው። ኦኬ አጭር ፎርም በዚህ አይነት ይጻፋል። she's ይሆናል። she's አሁን እንደዚህ ሲጻፍ she is አንለው she's ነው የምንለው። ኦኬ ቀጥሎ ደግሞ ያለው it is የሆነው it's ይሆናል ፍጥነቱ። ኦኬ it's good, it's bad ጥሩ ነው መጥፎ ነው። it is good ከማለት we say it's ኦኬ ኔጋቲቭ ጋር እንምጣ። ኔጋቲቭ ስንል not እየጨመርን ስንሄድ ማለት ነው። ኦኬ
አሁን ባጭር ፎርማ ነው እማደርግላችሁ ቶሎ ወደ ውስጥ መግባት እንድንችል። ጀማሪዎች ብትሆኑም ችግር የለም። እኔ ስፔሊንግ እንዲህ ነው አትበሉ እንደሱ። ይኸው ስፔሊንግ ማለት በነገራችን ላይ ፎቶ ማንሳት ነው። ጽሁፉን ኦኬ ፎቶ ማንሳት። ስታዩት ስታዩት ዩ ለካዩ ዋይ ኦ ዩ ነው አትበሉ። ዝም ብላችሁ ስታዩት አንድ ላይ አንሱት። ዋይ ኦ ዩ ይሆናል ብላችሁ ስሌት ውስጥ አትግቡ። በቃ ስታዩት ዩ፣ ስታዩት ሂ፣ ስታዩት ሺ፣ ስታዩት ኢት። ኦኬ አንዳንዱ ከመጀመሪያው ጀምርልን ሲል ኤ ቢ ሲ አሁን እዚህ ውስጥ አንግባ። በቃ ስታዩት ዩ ሂ ሺ አይበሉት። አሁን ኔጌቲቭ ልስራ ኖት እየጨመርኩ አም ኖት አይደለሁም። አም ኖት ኦኬ ለምሳሌ ስለኔ ብትጠይቁኝ አም ኖት አ ቲቸር አስተማሪ አይደለሁም። አም አ ቲቸር አስተማሪ ነኝ። አም አ ቲቸር አም ኖት አ ቲቸር። You're not a student. You're not. You are not ከማለት ኦኬ እንግዲህ የንግግሩ ፍጥነት ከሾርት ፎርም ዋጋ you're not አይደለህም አይደለሽም። He's not a student. He's not አይደለም። He is a student. He's not a student. Right? She is a secretary. She's not a secretary. She is ነች She's not አይደለችም. She's not a secretary. It's not አይደለም። አሁን ለሰው አይደለም ይሄን የምንጠቀመው። It's not good. It's not bad. It is bad አጭር ፎርም it's bad ኔጌቲቭ ስናደርገውስ it's not አይደለም it's not። ከነዚህ ጋር የሚሄዱ ቃላትን ቀጥሎ ስለምሰጣችሁ ችግር የለም። እስከ መጨረሻው ብቻ ተከታተሉኝ። ጥያቄ ላድርገው question form። እንግሊዝኛ ጥያቄ ሲያደርግ ብዙ ቋንቋ እንግዲህ የምትናገሩትን ቋንቋ ጨምሮ አማርኛ ይሁን ኦሮምኛ ይሁን አረብኛ ይሁን በድምጼ ጥያቄ ያደርገዋለሁ። ለምሳሌ ልጁ ተመለሰ ስል ነገርኳችሁ እንጂ አልጠየቅኩም። ኦልራይት ልጁ ተመለሰ። አሁን ይሄ ጥያቄ ነው። ኦኬ አንዳንድ ጊዜ በቃል ሰዎች ይጠቀሙበታል። ለምሳሌ ትምህርት ቤት ውስጥ አይቶኝ ገዋን ለብሼ ማርከር ይዤ አይቶኝ you're a teacher በድምፁ ጥያቄ አደረገው you're a teacher። ከሆነ ልጅ ጋር አይቶኝ ዳድ ሲለኝ he's your father በድምፁ ጥያቄ ያደረገው ምንም ችግር የለውም። ግን እንግሊዝኛ በጽሁፍ ጊዜና በኖርማል አባባሉ ጥያቄ ሲያደርግ እንዲህ ነው። I am የነበረውን am I ነኝ እንዴ? alright am I a good student? am I ነኝ እንዴ? you are የነበረውስ are you ይገለበጥና are you። he is የነበረውስ is he ነው እንዴ? she is የነበረውስ is she ነች እንዴ? it is የነበረውስ is it ነው እንዴ ይሆናል። ስለዚህ am I እስቲ ከኔ ጋር am I are you is he is she is it። በጣም ጥሩ። በነገራችን ላይ እያላችሁት ሲሆን አእምሯችሁ እየያዘው ይሄዳል። ስትናገሩት ጆሮአችሁ ይስማው። just don't be bashful or shy. no ቋንቋ የሚናገር ሰው ነው የሚፈልገው የሚናገር ሰው ነው የሚፈልገው። ከተከተላችሁኝ የምላችሁን ከሰማችሁ ልንገራችሁ በ5 ሌሰን የት እንደምትደርሱ አሳያችኋለሁ። ቃል ገባለሁ። ወደሚቀጥለው ልሂድ። ከነዚህ ጋር የሚሄድ በጣም ጠቃሚ መነሻው ላይ እነዚህ ነገሮች ደግሞ አሳውቂያችሁ ልሂድ።
ንብረትን ያሳያሉ። የኔታነት፣ ያንተነት፣ ያንቺነት ንብረትን ለማሳየት አማርኛ አሁን ጫፉን ልውጥ ያደርጋል። ለምሳሌ አባቴ ማለት ይችላል ጫፏን ለውጦ፣ ወይም የኔ አባት፣ አባትሽ ማለት ይችላል፣ ወይም ያንቺ አባት። እንግሊዝኛ ግን አባቴ ማለት አይችልም። የኔ አባት ነው የሚለው ማይ ፋዘር ይላል። እሺ ስለዚህ እስቲ ኔም በሚለው ልሂድ እንዲገባችሁ። አይ ከሆነ እኔ ከሆነ አይ ማይ ኔም፣ ዩ your name፣ he his name ስሙ፣ ሺ ከሆነ her name ስሟ ይሆናል። its name ስሙ፣ የዚህ ነገር ስም። ስለዚህ እችን ያዟት my your his her its። አሁን አድሬስ ስል ማይ እያላችሁ አድራሻዬ ይሆናል። እስቲ እኔ ስነግራችሁ እናንተ ማይ እያላችሁ ማይ ከሚለው ተነሱ። እስቲ በሏት። አሁን ስለ ስፔሊንግ አትጨነቁ ብያችኋለሁ። ኦልራይት ስክሪኑ ላይ ያለውን እዩት። ስታዩት በአንድ ጊዜ አናላይዝ አይደረግም። ኢትስ ሪፍሌክስ ኦቶማቲክ ነው። ስታዩት አድሬስ በቃ የኤ መኖር የዲ መኖር ዙሪያውን እዩት። የአር መኖር አድሬስ። ይሄ ነው አንድ የስፔሊንግ ዘዴ እንጂ ማንም ስፔሊንግ ተምሮ አይደለም። ሲመጣለት ያነበዋል። ኦኬ ፒክቸር ነው ብያቸዋለሁ። አሁን አረብኛ በጣም ቅጥልጥልጥልጥል ያደርግ ጊዜ አንዱን ጠርታችሁ ደግሞ ብታስነብቡት ያነበዋል። ለምን? ፒክቸሮቹን ነው የሚያውቃቸው። ስለዚህ ስፔሊንግን እንደ ስዕል ቅረጹት እዚህ ውስጥ። አድሬስ እስቲ አሁን አድሬስ ስል አድራሻ ስል አድራሻዬ አይ አድሬስ ነው እንደ የሚባለው? ኖ ማይ ለአይ ማን አለ? ማይ አድሬስ። ለዩ ዮር አድሬስ አድራሻህ ወይም አድራሻሽ ይሆናል። ኦልራይት ሂዝ አድሬስ አድራሻው የሱ የአንድ ሰው። ለሺ her address አድራሻዋ። its name its address its name። በጣም ጥሩ። አሁን ሲንጉላር የሆኑትን ያየነው። ሲንጉላር ፕሉራል አትፍሩት ቃላቱን። አሁን ሲንጉላር ስንል ነጣ ለአንድ ሰው፣ አይ ስል ብቻዬን፣ ዩ ስል አንተ ወይ አንቺ። አሁን ይሄንን ነው የምናየው። በሚቀጥለው ደግሞ ፕሉራል የሆኑትን እናያለን፣ ለብዙ ቁጥር ምን እንደምንል። አይ አንድ ሰው ሲንጉላር፣ ዩ አንተ ወይ አንቺ ሲንጉላር፣ ሂ አንድ ሰው እሱ፣ ሺ አንድ ሰው ለሴት ጾታ እሷ፣ ኢት ግዑዝ ለሆነ ወይም አይዲያ ለሆነ ስናየው ወደ አሁን እነግራችኋለሁ የት እንደምንጠቀምበት። that is still singular። I, you, he, she, it። እገባለሁ። ይሄንን ከያዛችሁት ጠብቁኝ። Hello, this is teacher ንጉስ። እንዴት ናችሁ? አሁን ደግሞ በቪዲዮ መጥቻለሁ። እንግሊዝኛን ከቲቸር ንጉስ ጋር ይማሩ ስል በእውነት ይማሩ ማለት ነው። he, she, I, you የሚለውን ማይ ዮር ከሚል ጋር እንግዲህ ገባ ልበልና እነዚህ ነገሮች ካያችሁ ስለ ራሳችን ስናወራ ምን ልንል እንችላለን? አሁን ርዕሳችን ቱ ቢ ነው ብያለሁ።
am, your, his, she's, it's እያልኩ ነው የሚሄደው። ለእነዚህ ነገሮች የሚመቹ ነገሮች ልስጣችሁ። ከፖሰሲቭ ውስጥ my, your, his, her ለሚለው ደግሞ or it's ለሚለው ምን ቃላት መጠቀም እንደምትችሉ ልንገራችሁ። ለምሳሌ ስለኔ ሳወራ my name is ስሜ ንጉስ ነው። my name is አሁን is ማናት? verb to be በጥሬዋ ስትቀመጥ to be። your ታምራት or ታምራት ነህ። your መቅደስ your ሰለሞን your Martha your ነህ ነሽ። he's alright he's Solomon he's Brooke he's መስፍን ነው። እሷስ ከሆነች she's መቅደስ she's ሂሩት she's ምስራቅ she's Rose right ነች 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 ነው። ኢትስ ስል ደግሞ ነው ለእቃ ናውን ከሆነ ናውን ስል በነገራችን ላይ ስም ነው በቃ። ለምሳሌ it's a book መጽሐፍ ነው። it's a computer ኮምፒውተር ነው። it's a pen ስክሪፕቶ ወይ ብዕር ነው። አሁን ነው he is አንንም ለእቃ alright ከአማርኛ ምክንያቱም he is የሚለው ነው ስንል ለሰው ነው። it's ስንል or it is ስንል ነው ግን ሰው ላልሆነ ነገር። አሁንም ከቨርብ ቱ ቢ ጋር የሚሄዱ ነገሮች ደግሞ ልስጣችሁ። ስለ ራስ ሳወራ I'm single, you're single, he's single, she's single። ኦኬ በጋብቻ ሁኔታ ውስጥ ያሉ ቃላት ልስጣችሁ። ዋና single, married ያገባ alright I'm single ነኝ። I'm married ያገባ ነኝ። አማርኛ ግን ያገባ ነኝ አይደለም አግብቻለሁ ነው። I'm married you're married ጥያቄ ስታረጉት are you married ኔጌቲቭ ሳረገው I'm single ኔጌቲቭስ I'm not single አይደለሁም you are single are you single አየገለበጥኩት ጥያቄ ያረኩት ማለት ነው። ኦኬ አሁን my your hisን እንድንለማመደው የቤተሰብ አባላትን ስፔሊንግ እዩት። ከዚህ ጋር ከቨርብ ቱ ቢ ጋር ማንሳት ያለብኝ ማለት ነው። father mother ስፔሊንግ ዩ mother mo ስፔሊንግ አንድ የሚጠናበት መንገድ መገረም ነው። ኦኬ mother ታዲያ ለምን ሞዘር አይሆንም? ወይ ጉድ mo ነው mother መያዝ። እቺ ነገር የማዘር ስፔሊንግ እንዳይጠፋችሁ ትፈልጋላችሁ? ቀላል ዘዴ ልንገራችሁ። ከዛሬ ጀምሮ መያዝ ነው፣ ምንም ዘዴ የለም። በቃ mother brother sister uncle aunt husband wife። ስለዚህ my father my mother my brother my sister እያልኩ መሄድ እችላለሁ ማለት ነው። ኦኬ የቤተሰብ አባላትን በሰፊው በሚቀጥለው ፕሮግራም ላይ እገባላችኋለሁ። ሙያዎችን ደግሞ what do you do ሲባል አሁን ሰረቅ አድርጌ እንግዲህ ከሚቀጥለው ውስጥ ላምጣ። what do you do ምንድነው የምታደርገው? ምንድነው የምትሰራው ነው። what are you doing? what do you do ምን ታደርጋለህ? አሁን ግን እዚህ ጋር ሴንሱ ስራህ ምንድነው ነው። አንዳንድ የስራ አይነቶችን እናያለን። ለማለት ሞክሩ። ስክሪኑ ላይ ይጻፍላችኋል። teacher I'm a teacher you're a teacher he's a teacher ከቨርብ ቱ ቢ ጋር ስለሚሄዱ ኦኬ teacher secretary ከኔ ጋር secretary accountant he's an accountant
journalist, business person, doctor, nurse, housemaid, cleaner, hairdresser, unemployed or jobless. ስለዚህ እነዚህ ከማጋ ይሄዳሉ ከቨርብ ቱ ቢ ጋር። አስተማሪ ነኝ I'm a teacher, student ብንል ተማሪ ለማለት ነው አይደለ? yours አሁን student የሚለውን በተለያየ መንገድ እስቲ ስለኔ ባወራ I'm a student, I'm not a student, am I a student እያልኩ መሄድ ይችላለሁ። አሁንም የቃላት ክምችታችን ደግሞ ከፍ እንዲል ከቨርብ ቱ ቢ ጋር ሊሄዱ የሚችሉ ቃላትን ደግሞ ከዚህ ቀጥሎ ሰጣቸዋለሁ። ጠብቁ። ተመልሻለሁ። አንዳንድ ቃላት ልስጣችሁ ከቨርብ ቱ ቢ ጋር ሊሄዱ የሚችሉ ኦኬ። አንዳንዶቹን ተቃራኒዎቹን እነግራችኋለሁ። የቃላት ክምችታቸው አሁን ከፍ ይላል። good bad ስፔሊንጉን እያያችሁ ሄዱ። good bad አሁን ምን ማለት ይችላለሁ ለዚህኛው? it's good, it's bad ጥሩ ነው፣ መጥፎ ነው። አሁን it's የሚለውን ከፈለጋችሁ ኔጌቲቭ አድርጉት፣ ከፈለጋችሁ ጥያቄ አድርጉት። እሺ እቺን እስቲ የመጀመሪያውን ልንገራችሁና ልለፍ። it is good ጥሩ ነው። it's good ጥሩ ነው። ጥሩ አይደለም እንዴት ነው የምትሉኝ? it's not good ጥሩ አይደለም ኔጌቲቭ አደረኩት። it's not good, it's good, it's not good ጥያቄ ደግሞ አድርጉት። it እና isን መገልበጥ it is good, is it good, is it good ጥያቄ ያደረኩት ማለት ነው። ኦኬ አሁን ቃላት ልስጣችሁ። new, old, new, old ቃላቱን በሉ። ኦኬ ዝም በተብሎ አይጠናም እኮ እንግሊዘኛ። new, old ስለዚህ it's new አዲስ ነው። ምኑ መኪና እያሳየው ይሁን፣ ቤት እያሳየው ይሁን፣ መጽሐፍ እያሳየው ይሁን it's new ስል አዲስ ነው። ነው ያሰኘችው is ናት። it's አጭር ሆና it is new ነው። ግን it's new, it's old, it's big, it's small, it's big, it's small. I'm happy, I'm sad. ኔጌቲቭ ብታደርጉት I'm happy, I'm not happy. Interesting, boring. It's interesting, it's boring. Cheap, expensive. Cheap, expensive. Easy, difficult. Right, it's right, it's wrong. ለሰው መጠቀም እንችላለን። you are right ልክ ነህ፣ you are wrong ስህተት ነህ፣ ወይም በአማርኛ ደግሞ ተሳስተሃል የሚል ትርጉም አለው። እንግሊዘኛ በአንድ ቃል ተሳስተሃል የምትል ቃል የለችውም። you ይላል፣ are ይላል፣ wrong ይላል። you are wrong ተሳስተሃል። I am right የነበረውን ጥያቄ ስታረጉት ምን ይሆናል? am I right ልክ ነኝ።
It's now listening time with Teacher Nugus. Hello, my name is Nugus. I'm a teacher. I'm single. I live in Addis Ababa and I work in private school. I like teaching English. It's an interesting job. It's not boring. I have a brother. He's a mechanic. And I have a sister. She's a secretary. I speak 3 languages: English, Amharic, and French. I have a new car. It's not old. And my car is expensive. It's not cheap. I'll see you next time. Goodbye. የዛሬው ትምህርት እንግዲህ እዚህ ላይ ያበቃል። በሚቀጥለው ደግሞ በበለጠ ሁኔታ በበለጠ ዝግጅት እመጣለሁ። እንግሊዝኛን ከቲቸር ንጉስ ጋር ይማር